ግዴታ እኮ ትልቅ ነገር መሆን የለበትም። አንድ አበባም ቢሆን ስጣትና መልካም የሴቶች ቀን በላት። ሴት ልጅ ትልቅ ነገር እንድትሆንላት ሳይሆን ትንሿን ክፍተቷን እንድትሞላላት፣ በድካሟ እንድታግዛት፣ እንዲሁም በጥንካሬዋ እንድታሞግሳት፣ እንድታበረታታት ነው የምትፈልገው። ከልብ ይሁን እንጂ የስጦታ ትንሽ ትልቅ አትልም። በፍቅር ከመጣ ትንሽ ነገርም ያስፈነጥዛታል። ዋናው መታሰቧን ነው ማወቅ የምትፈልገው። እስኪ ዝም ብለህ ከዓመት ውስጥ በአንደኛው ቀን ተነስተ ያለ ምንም ምክንያት ስጦታ ስጣት። ምን ነው ምን ተገኘ ስትል ልክ የዛሬ 5 ዓመት በዚህ ቀን ነበር ለመጀመሪያ ጊዜ ሳምሽኝ በላት። እመነኝ የምትለውን ቀን መች የምታስታውሰው ነገር የለም። ነገር ግን አንተ አስታውሳት የሰጣት መስሏት ትገረማለች። ዘለዓለም ዓለማ የማትረሳው ውለታ ሆኖ በልቧ ውስጥ በደማቁ ይጻፋል። ሁሌ መልሳ መላልሳ እያሰበችው ትስቃለች። ታዲያ አመነችኝ ብለህ ደግሞ ውሸት እንዳታበዛ። ያው ሴቶች ድራማቲክ ነገር ስለምንወድ ነው። ከዛ ምን አለፋ ትዳርህ ወይም የፍቅር ህይወትህ የምድር ላይ ገነት ነው የሚሆንልህ። ሁሌም ቢሆን ሴት ልጅን በጥበብና በብልሃት ከያዝካት ለነፍስህ ደስታ፣ ለህይወትህ በረከት ትሆንልሃለች። ሴት ልጅ የሰጣሃትን ጥቂቱን አብዝታ ትሰጣለች። ትንሽ እንክብካቤ ካሳያት እንደ ንጉሥ ታኖራለች። ካከበርካት በጓዳም ሆነ በሰው ፊት አብልጣ ታከብራለች። በፍቅር ከገዛሃት እሷን በፍቅር እንደ ባሪያ ትገዛልሃለች። ህይወትህ ያማረ እንዲሆን ከፈለክ እናትህን፣ እህትህን፣ ሚስትህን እንዲሁም ሴት ልጅን ተንከባከባት። ያኔ ዓለም ይበልጥ ያማረ መልክ ይኖራታል። መልካም የሴቶች ቀን።